አሁን እነሱ ከሚሉት ምናልባት ተሰማሽ ያ ፋዘር ያለው እንግዲህ አብተ ጊዮርጊስ ማለት ፒያሳ አካባቢ ነው አይደል ፒያሳ እሺ እና ደግሞ የማዘር ፎቶ ጀርባ 34 ቀበሌ የሚል አይቻል 34 ቀበሌ ልክ ነው 34 ቀበሌ 34 ቀበሌ ነው ትንሽ ምንድነው ፒያሳ የምትለው ነው ከአብተ ጊዮርጊስ ከፍ ብለህ ነው ያው ገልጸዋል ድንበሩ ያው አገላለጹ እንትና እንጂ ያው ነው ቀበሌው ልክ ነው ቀበሌው ነው 34 ነው ወረዳ 7 34 እናቷ ምን አይነት ሰው እንደነበረች ምጠይቂያቸው ነገር ካለ እስኪ ጠይቂያቸው አዎ እሱ ያው እንዳልከው እናቷ ምን ትሰራ ነበር እዛ አካባቢ ተከራይታ በመስተንግዶ የምትሰራ የነበረው ማለት ነው ከሀገሯ እንደመጣች ከእናቷ ጋር ነው ከትግራይ የመጡት መጀመሪያ እና እናትየው ኮንትሮባንድ ይሰሩ ነበረ ከኔ ታላቅ ሰዎች ሲያወሩኝ እንደነበረው ከኔ ታላቅ ኮንትሮባንድ ሲሰሩ ወይዘሮ እጅግ መራ የሚባሉ አልፈዋል አሁን እሷቸው ጋር አርፋው ነው የመጡት ማለት ነው በሚያርፉ ሰዓት እናትየው ተመልሰው ወደ ድሬዳዋ ጅቡቲ ድሮ ንግዳን ነበረ እዛ ነበር የሚለዋወጡት ከዛ ከእናቷ ጋር ተመልሳ ሄደች ከዛ ብቻዋን ነው ተመልሳ የመጣችው እዛው ሰፈር ለረጅም ጊዜ በመስተንግዶ በሚሰራበት ሰዓት ተመልሳ እሷን ባትተዋወቅና ተጋብተው ምን ብለው ወደ ትግራይ ይዟት ይሄዳል ትግራይ እየኖሩ በመሃል ደግሞ ያው ትዳሩን ትታይሆን አይደለም ብቻ ተመልሳ መጣች ወደኛ ጋር ስለረጅ ተመልሳ ወደ መስተንግዶ ገብታ እየሰራች ባለው በዛ ምክንያት ስትኖር ነበርች መልካም አሁን ዋና እንትን ያደረግነው እናቷን እንደምታቋት እርግጠኛ እንድትሆን ነው እሷ ትክክል ስለዚህ አሁን ያነሳቻቸው መረጃዎች እንደሚገባኝ ከሆነ እናቷን የምታቋት ስለመሆኗ ያረጋገጠች ይመስለኛል እንዴት ነው ስሜትሽ እናትሽን የሚያውቁ መስሎሻል ከፎቶግራፉ ከስማቸው ከአባትሽ ስም ስለዚህ በዛ በነበረችበት ጊዜ እዛ መቀሌ ነው ጥላኝ የመጣችሁ ማለት ነው አዎ ትግራይ ቆይተሽ ከዛ ተመልሳ ወደ ሰፈር ነሽ ከሚስለኛል ከአባትሽ ጋር ያለ መግባባት ነገር ተፈጥሮ ይመስለኛል ከዛኛ ጋር ተመልሳ ያውኛ ሰፈር ብዙ ማህበረሰብ የሚኖርበት አካባቢ ነው እናትሽ በጣም ጥሩ ሰው ተግባቢ ቆንጆ እውነቴን ነው ምንሽኛ አንቺን ስናይ በጣም ሊደነገጥ ነው ስለዚህ በህይወት የለችም ማለት ነው አይደል ከእናንተ ነው ምላሽ የምትፈልገው አንዳቸው አስረዱ እንዴት ነው ተመልሳ እዛ የኖረችበት ቦታ ነው የመጣችው እሺ ከዛ ወደ ስራዋ ገባች እንትን የምትሰራው መስተንግዶ እየሰራች ያለች በመሃል ጤና ችግር መጣ ታመመች በህይወት አልፋለች እኔ የቀብሩ ስነ ስርዓትም እኔ ነኝ እንትን ያልኩት ያስጨርስኩላት በሃይማኖት ነው የተቀበረችው እና ያው ይሄን መስላል ማለት ሁለት ሆኜ እርግጠኛ ውስጤ አለች ቢልም ባለፈው ተናግሬያለሁ ቤተሰብ ካላት ብያለሁ ቤተሰቧ የምታውቀው ምናልባት ሌላ መረጃ የሚያሳይ ነገር ካለ ሌላ መረጃ እንግዲህ የእሷ እናት ይችላል አለሽ ፎቶግራፍ ያለሽም እና አንድ ደግሞ ባለፈው